ሰላም እንዴት ናችሁ? ዓለም ካንተ ምንድነው የምትፈልገው? ገንዘብ፣ ውበት? ዛሬ ዓለም ካንተ ምን እንደምትፈልግና እንዴት እንድትተው እንደምትፈልግ እናያለን። አንድ ወጣት ነበረ ተራራ ለመውጣት የሚታገል። ያን ተራራ ሁሌም ይወጣል፣ ሁሌም ይወድቃል። እግሩ ይጋጋጣል፣ እጁ ይጋጋጣል፣ አሁንም ይወጣል፣ አሁንም ይወድቃል። ሰው ኧረ ተው ይቅርብህ አንተ ልጅ ትሞታለህ ይሉታል። አልተውም ብሎ ይወጣል፣ አሁንም ይወርዳል፣ ይወጣል፣ አሁንም ይወርዳል። መጨረሻ ላይ እግሩም እጁም ሁሉም ተጋጋለ። ከዛ አንድ ሰውዬ ተው በቃ ይቅርብህ፣ አትችልም፣ ይቅርብህ፣ ሌላ ነገር ሞክር ይሉታል። አንድ ነገር ልጁ የተረዳው ምንድን ነው? ያ ተራራ ከዛ ልጅ ምንድን ነው የሚፈልገው? አልችልም ብሎ እንዲቆም። ስለዚህ አትችልም ካሉ የምታቆም ከሆነ ሁሉንም ነገር ላይ አትችልም ነው የሚሉት። ለምሳሌ ዓለም ከመንቀፍ ወደኋላ እንደማትል በዚህ ቪዲዮ ነው። አንድ አባትና ልጅ አህያ ይዘው ወደ ከተማ ይሄዳሉ። ከዛ አህያ ይዘው ወደ ከተማ ሲሄዱ መንገድ ላይ ሰዎች ምን አይነት ሞኝ ናቸው፣ አህያው ላይ ቢያንስ አንዱ ተሰቅሎ አይሄድም እንዴት በእግሩ አህያዋን ብቻ ነፃ አድርገው ይሄዳሉ፣ በጣም ሞኝ ናቸው ብሎ አለፋቸው። ከዛ አባትየው ልጅ አንተ ውጣ ብሎ ልጁን አህያው ላይ ጭኖ ሲሄዱ መንገድ ላይ ሰው አየ። ምን አይነት ባለጌ ልጅ ነው፣ አባቱ በእግሩ እየሄደ እሱ አህያ ላይ ተቀምጦ ይሄዳል፣ እንደው ምን አይነት ነውረኛ ነው ይሉታል። ከዛ የአባት ያንን ይሰማና አሁንም ልጁን አስወርዶ እሱ አህያው ላይ ተቀምጦ ይሄዳል። አሁንም አህያው ላይ ተቀምጦ ሲሄድ ሌላ ሰው ያየው። ምን አይነት ሰው ነው፣ ምን አይነት አባት ነው፣ ልጁን በእግሩ እየሄደ እሱ እዛ ላይ ተንደላቆ ተመችቶት የሚሄደው። መጨረሻ ላይ የአባት ግራ ገቡ። ከዛስ ሁለቱም አንድ ላይ ወጡና ሁለቱም አህያው ላይ ተሰፍሮ ይሄዱ። መንገድ ላይ ሰው ሲያያቸው ምን አይነት ግፈኞች ናቸው፣ ለአህያ አያስቡም፣ እንዴት ለሁለት አህያ ላይ ይሰፈራሉ፣ አህያ ላይ ይሰቀላሉ ብሎ ተቿል። ስለዚህ ምንም ነገር ብናደርግና ምንም ነገር እየሞከርን በእኛ ሳይድ አይተን እየሞከርን ያለነው ነገር በሰዎች እይታ ላይጥማቸው ይችላል፣ ላይፈልጉት ይችላሉ። ዓለም እነሱ በሚያዩት አንግል ነው ለእኛ የሚሰጡን። እኛ በተሰጠን እነሱ በሰጡን አስተያየት የምንሄድ ከሆነ ልክ እንደነዚህ ሰዎች አህያው ላይ እንወርዳለን። አህያውን እንደ ዓላማችን እናስበው፣ እንደ ለወደፊት መሆን የምንፈልገው ነገር። ለወደፊት መሆን የምንፈልገውን ነገር ለመሆን ልክ እየተራመድን እያለ ሰው መሀል ላይ ይመጣና ወይ እዚህ ጋር እኮ አይሆንም፣ ኧረ አንተ ይደብራል፣ ሰው ራሱ ምን ይልሃል ይላል። እውነቱን ነው፣ ሰው ምን ይለኛል ብለህ ስትወርድ ደግሞ ወርደህ እዛ ዝቅ ብለህ ታች ሆነ ያለው ሰው አንተ በዚህ ዕድሜ እዚህ ጋር ሆነ ሰው ምን ይልሃል፣ ኧረ ስራ ነቃበል ምናምን ይለዋል። ውዝግብግብ ብለህ ነው የምትቀመጠው። ስለዚህ መማር ያለብን ጭንቅላታችን ውስጥ ያለውን ነገር ማድረግ የምንፈልገውን ነገር ሰዎች የሚሰጡን ሳይሆን ውስጣችን የሚፈልገውን ለማድረግ የሰዎችን አስተያየት መስማት የለብንም። ሰዎች እንድንተው ነው የሚነግሩ፣ እንድንሰራ አይደለም። ቤተሰብ ራሱ አይተው ይቅርብህ ይሄ ነገር መጥፎ ነው ነው የሚለው። አይ ትችላለህ ተጋግጠን ቢሆን ድረስበት አይደለም፣ ስለሚያስብልህ ሊሆን ይችላል። ግን እንድትተው የተከለከልከውን ነገር ተው የተባልከውን ነገር ሁሉንም መተው አይደለም። ዓላማ ካለህ ለምሳሌ ያንን ተራራ የመውጣት ዓላማ ስለነበረው ተው ሲሉት አልተወም። ወጥቶ ጫፍ ላይ ከደረሰ በኋላ አሳካውት አትችልም ያላችሁ ምን አላችሁ? የዛኔ ሰዎች ምንድን ነው የሚሉት? በጣም ጎበዝ ልጅ ነው፣ እምቢ ብሎ ያመነበትን የሚያደርግ ልጅ ነው፣ ያመነበትን አድርጎ አሳክቶ የሚያሳይ ልጅ ነው ብሎ ያወራሉ። መቼ? ስታሳካው ነው ያወሩት። ስትንደፋደፍማ ኧረ ተው እባክህ አትጃጃል፣ ኧረ ተው ይቅርብህ ነገር ነው። አሳክቶ ልክ እዛ ቦታ ላይ ስትደርስ ድሮም እኮ ይጥራል፣ በጣም ጠንካራ ነው፣ በጣም ተስፋ የማይቆርጥ ሰው ነው። ስለዚህ በህይወት እያደረክ ያለውን ነገር ስታደርገው መንገድ ላይ ሰዎች አረ ምን ይለዋል፣ አሁን ያወራው ብለህ ነው፣ እንደዚህ ተናገርኩ ብለህ ነው፣ እየሞከርክ ያለው ነገር የሚሆን መስሎ ነው፣ አሁን ጊዜው አልፎበታል ይሏል። አልፎበታል ውስጥ እስካላለ ድረስ መሞከርን አታው። ወደፊት ሄደ የሆነ ቀን የሆነ ቦታ ስንደርስ በፊትም በጣም ታታሪ ነበር፣ ያለመውን ያሰበውን ነገር ለማድረግ ወደኋላ ማይል ልጅ ነበረ፣ የሚገርም ነው ብለው ያወሩልሃል። ስለዚህ ማድረግ ያለብን የምታደርገው ውስጥ ስላለው ነው። ሰዎች የሚያወሩትን ነገር ምንም መስማት የለም። መንገድ ላይ በላይ የለከፈ ውሻ ሁሉ ድንጋይ ከወረወርክ ቆመ ነው የምትቀረው ነው የሚባለው። አንዳንዴ ዝም ብለህ መሄድም ጥሩ ነው። ዝም ብለህ ስትሄድ ውሻ ይፈራል። ድንጋይ እያነሳ ስትወረወር ግን ወደኋላ አይመለስም፣ ይከተላል። ስትወረወር ይከተላል። ግን ችላ ብለው ዝም ብለው ከሄድክ ውሻው ሰውዬ ብሎ ፈርቶ ነው የሚመለሰው። ስለዚህ መንገድህን ትሄዳለህ። ሰዎችም እንዲህ ናቸው። በህይወት ውስጥ ለማሳካት የምትፈልገውን መንገድ ስትሄድ መንገድ ላይ ነገር ይፈልጋል። ኧረ አንተ ተው ስትለው አሁንም ይፈልጋል። ተው ስትለው ይበስበታል። እንዲህ ነው ይሄ ስታደርግ እንዲህ ይፈጠራል፣ ኧረ ተው የሆነ ነገር፣ ኧረ ትሞታለህ ምናምን ትባላለህ። አይ ብለህ እነሱ መልስ መመለስ ትተህ ሰርተህ ለማሳየት ዝም ብለህ ስትሄድ እስቲ ነው ብሎ ሲጠቡቅ አሳክተው ሲያዩት ድሮም ይችል ነበር ይሏል። ስለዚህ ወደፊት ከምንሄድበት ከሚያቋርጠን ነገር ራሳችንን እንጠብቅና ወደፊት ሄደን አሳክተን አሳካውት ብለን ተራራው ላይ ቆመን አትችልም ብላችሁ የነበር እችላለሁ ብለን ማሳመን የምንችለው የሰዎችን አስተያየት መቀበል ስናቆም። ስለዚህ በዚህ ቪዲዮ ማድረግ ያለባችሁ የማንንም አስተያየት እንዳትቀበሉ፣ መጀመር የፈለጋችሁትን ጀምሩ። ይህ ቪዲዮ ከተመቻችሁ
ሰብስክራይብ አድርጉ፣ ላይክም አድርጉት፣ ለወዳጅ ዘመዶቻችሁ ሼር አድርጉ፣ ይማሩበት።